የአንደኛው የዓለም ጦርነት በ1914 ዓ.ም እስኪጀመር ድረስ በፊልስጤም የሚኖሩት አብዛኛዎቹ አረቦች ነው፣ ጥቂቶች ይሁዶች ናቸው። ይሁዶቹ እያደር መሬት እየገዙ እየበረከቱ መሄዳቸውን የተረዱት ፍልስጤማውያን አረቦች ይሁዳውያን መሬት እንዳይገዙ ለጊዜው ገዢዎች አመልክተው ነበር። የአንደኛው የዓለም ጦርነት እንግሊዝና ፈረንሳይ፣ ኢጣሊያ በአንድ ወገን፣ ጀርመንና ቱርክ በሌላ ወገን ሆነው ሲዋጉ እንግሊዝ በከፍተኛ ሀብት የተደራጁና በፍልስጤም ውስጥ የሚኖሩት ይሁዶችን እገዛ ፈለጉ። ምክንያቱም በዛ ጊዜ እስልምና ተከታይ የሆነችውን ቱርክ ፍልስጤማውያን አረቦቹ ይደግፋሉ ተብሎ ስለታመነ። የውጭ ጉዳይ ሚኒስተር አተርጀንት ካርፋል እንግሊዝ እስራኤላውያኑ በፍልስጤም ውስጥ ርስት እንዲኖራቸው እንደምትሰራና የቃል ኪዳን ደብዳቤም ጻፈችላቸው። ቱርክና ጀርመን ተሸንፈው የአንደኛው የዓለም ጦርነት ሲጠናቀቅ እንግሊዝ ፍልስጤምን በሞግዚትነት እንድታስተዳድር ተወሰነ። ይሁዳውያን የተገባላቸው ቃል እንዲፈጸምላቸው ወተወቱ። ከሌላ ቦታ የነበሩትም ይሁዳውያን ወደ ፍልስጤም ምድር መመለስ ጀመሩ። ያን ጊዜ አረቦቹ ፍልስጤማውያን አጥብቀው ተቃወሙ። በይሁዱ ሰፋሪዎችም ላይ ጥቃት አደረሱ። በጸጥታው መልክ ማጣት የተቸገረችው እንግሊዝ ፍልስጤምን ለሁለት ተከፍላ የይሁዳውያንና የአረቦች መንግስት እንዲቋቋም ሐሳብን አቀረበች። አረቦቹ ሐሳቡን በጽኑ ተቃወሙት። ሰፈራውንም በኃይል ለማስቆም ጥቃታቸውን ገፉበት። የተጠናከረ ድርጅትና ከፍ ያለ የገንዘብ ድጋፍ ያላቸው ይሁዳውያን ተጠናክረዋል። ከእንግሊዞችም ድጋፍን አግኝተዋል። ሰፋሪዎቻቸውን ለመጠበቅ ሃጋና የተባለ በድብቅ የትጥቅ እንቅስቃሴ የሚያደርግ ወታደራዊ ክንፍ አደራጁ። የሃጋና ዓላማ ይሁዳዊ ሰፋሪዎችን ከአረቦች ጥቃት መጠበቅ ቢሆንም እያደር ከመከላከል ወደ ማጥቃት እየተሸጋገረ ለአካባቢው ነዋሪዎች ስጋት ሆነ። የፍልስጤማውያንና የይሁዳውያን ቅራኔ እጅግ ሰፋ። በአረቦቹና በይሁዳውያን መካከል ያላቋረጠ ግጭት በመፈጠሩ እንግሊዝ ፖሊሲዋን ቀየረች። ጠቅላይ ሚኒስትር ቻምበርሊን ይሁዳውያን ወደ ፍልስጤም እንዳይመለሱ ሁለት መንግስት መሆኑም እስከ 10 ዓመት እንዲቆይ ወሰነ። የጽዮናውያኑ ማህበር በብርቱ ተቃወመ። በድብቅ የሚንቀሳቀሰው ሃጋናህም ጥቃቱን በእንግሊዝ ተቋሞች ላይ ጭምር ማድረግ ጀመረ። በፍጥጫ ላይ እንዳሉ ሁለተኛው የዓለም ጦርነት ተቀሰቀሰ። ሂትለር በየቦታው ያሉ ይሁዶችን በሚፈጅበት ወቅት ፍልስጤማውያን አረቦችም ይሁዳውያን ሰፋሪዎችን አጠቋቸው። ፍልስጤምን የሚያስተዳድሩትም እንግሊዞች የሂትለር ጦር በመካከለኛው ምስራቅ የሚያደርገው እንቅስቃሴ ለመቋቋም የይሁዶችን ታጣቂዎች ተባባሪነት ስለፈለጉ በድብቅ ይንቀሳቀስ የነበረውን ታጣቂ ኃይል በብርጌድ በይፋ አደራጁት። የሃም ብርጌድ በእንግሊዝ ጦር ስር የራሱን የእስራኤል የሚላትን ባንዲራ ይዞ ለመጀመሪያ ጊዜ ለመሰለፍ ቻለ። በይፋ መደራጀቱ የአረቦቹን ጥቃት በይፋ ለመቋቋም አስቻለው። ተዋጊዎቹ ይሁዳውያን ከጦርነቱ በኋላ ሲበተኑም በድብቅ ተደራጅቶ ለእስራኤል መንግስት መመስረት የሚታገል ታጣቂ ኃይል መሆኑን ቀጠለበት። የሁለተኛው የዓለም ጦርነት ሲጠናቀቅ እንግሊዝ ሁለንተናዊ አቅሟ ስለተዳከመ የይሁዳውያንና የአረቦቹን ግጭት መቆጣጠር አልቻለችም። ስለዚህ የሁለት መንግስት ሐሳብ እንደገፈች። ግን በሂትለር ጭፍጨፋ የተንገፈገፉት ይሁዳውያን ወደ ፍልስጤም ምድር የሚገቡት በዓመት በተፈቀደላቸው ቁጥር ብቻ እንደሆነ ሹማምንቱ አዘዙ። በእንግሊዞቹ አሰራር አረቦቹም ይሁዶቹም አልተደሰቱም። ፍልስጤማውያኖቹም በፍልስጤም ምድር ሁለት መንግስት እንዳይቋቋም ይፈልጋሉ። ይሁዶቹም የተስፋ ምድራችን ወደሚሏት አካባቢ እንዳይገቡ የሚከለክላቸውን ሕግ አይፈልጉም። እንግሊዝም የገባቸውን ቃል አክብራ መንግስታቸውን ለማቋቋም የሚያደርጉትን ትግል እንድትደግፍ ይሁዳውያንን ፈለጉ። በድብቅ የትጥቅ ትግል የተዘጋጁት 3 የይሁዳውያን ድርጅቶች የእንግሊዝን የጦር መደቦች እያሸመቁ አጠቁ። ይሁዳውያን መገፋታቸውና መውጫ መግቢያ ማጣታቸው የመኖርና ያለመኖር ጥያቄ አድርገው ትግላቸውን ተያዙት። በተለይም የሂትለር ፍጅት በየትም ሀገር ያሉ ይሁዳውያንን በጽናት እንዲተባበሩ አስገድዳቸው።
ምንም እንኳን እንግሊዞችና አረቦች ቢቃወሙም ከሁለተኛው የዓለም ጦርነት በኋላ 31 በመቶ ጭማሪ የታየበት በፓለስታይን የይሁዳውያን ፍልሰት ተመዝግቧል። እንግሊዞች ይሁዳውያንና አረቦቹ የሰላም ንግግር እንዳያደርጉ ቢሞክሩም በግንባር ተገናኝተን መነጋገር አንችልም ወደሚል ደረጃ ጥላቻቸው ከፍ አለ። እንግሊዝ ባላት ምጣኔ ሀብታዊና ፖለቲካዊ አቅም የመካከለኛውን ምስራቅ ትርምስ ልታስተካክለው አልቻለችም። ስለዚህ በ1940 ዓ.ም ሁሉንም ነገር እርግፍ አድርጋ ትታ በሞግዚትነት እንድታስተዳድር ለወሰንላት የተባበሩት መንግስታት ድርጅት ያውልህ እንዳደረክ አድርገው ብላ አካባቢውን ለቃ ወጣች። ፍልስጤምን ከመልቀቋ በፊት ይሁዳውያኑ በዳዊት ቦንግሮን የሚመራውን ጽዮናዊ ድርጅታቸውን አጠናክረው በተለያዩ ቡድኖች መሩ የነበሩትን ሸማቂዎች አዋህደው በውጭ በሚላክላቸው ገንዘብ ተጠናክረው የነጻነት ትግላቸውን እያሟሟቁ ነበረ። ፍልስጤማውያኑም ቢሆን በእንቢታቸው ጸንተው በአረብ ኮሚቴና በአካባቢው የአረብ ሀገሮች እየታገዙ ጥቃቱን በጥቃት ለመመለስ ተደራጅተዋል። ዓመተ ምህረቱ በኢትዮጵያ አቆጣጠር ነው። የተባበሩት መንግስታት ድርጅት ውሳኔም አሳለፈ። እስራኤልና የፍልስጤም መንግስት ለየብቻ እንዲመሰረቱ ቦታ አካሎ ወሰነላቸው። የናጊብ በረሃን ጨምሮ 55 በመቶ የሚሆነው የፍልስጤም ምድር ለይሁዶቹ እንዲሆን ወሰነላቸው። በዚህ የመሬት ስፋት 500 ሺህ ይሁዳውያን፣ 400 ሺህ አረቦች ይኖሩበትም ነበር። ከዛም በፊት በነባር ነዋሪዎችና በግዥ የተያዘው የይሁዳውያን መሬት አጠቃላይ ስፋቱ ከ6.7 በመቶ አይበልጥም ነበር። 44 በመቶ የሚሆነው የመሬቱ ስፋት ደግሞ ለአረቦቹ እንዲሆን ወሰነ። በዚህ ክልል ውስጥ 10 ሺህ ይሁዳውያን በዌስት ባንክና በጋዛ ይኖራሉ። ኢየሩሳሌምና አካባቢው በውጭ ባለ ሀብቶች የተያዘው መሬት አጨቃጫቂነት ስላለው ለጊዜው በተባበሩት መንግስታት ድርጅት ስር እንዲተዳደር ተወሰነ። ውሳኔውን ፍልስጤማውያኑ በጽኑ ተቃወሙት። የአረብ ሊግና ከፍተኛው የአረብ ኮሚቴ ውሳኔውን መቃወም ብቻ ሳይሆን ውሳኔው ተፈጻሚ እንዳይሆን የኃይል እርምጃ እንደሚወስዱ በይፋ አስታወቁ። ይሁዳውያኑ ግን ውሳኔውን በጮቤ ተቀበሉት። ወትሮም ፍላጎታቸው አንገታቸውን የሚያስገቡበት መሬት አግኝተው የእስራኤልን መንግስት ማቋቋም ነበርና እድሉን ተጠቀሙበት። ውለው ሳያድሩም በ1940 ዓ.ም የእስራኤልን መንግስት በዳዊት ቦንገሪዮን መሪነት መሰረቱት። ከዛ ወደዚህም የእስራኤል መንግስት ተብሎ የዳዊት ኮከብ ያረፈባትን ነጯን ባንዲራ በሉዓላዊነት የሚያውለበልጉ ሆኑ። እስራኤል የተመሰረተችው በ1948 በአውሮፓውያን አቆጣጠር፣ በ1940 ደግሞ በእኛ አቆጣጠር ነው። እስራኤል የምትባል ነጻ ሀገር መመስረቷን የአካባቢው አረብ ሀገራት ተቃወሙ። ስለዚህ ከጥቂት ወራት በኋላም ሶሪያ፣ ዮርዳኖስ፣ ግብጽ በቀጥታ በእስራኤል ላይ ጦርነት ከፈቱ። እስራኤላውያኑ በርትተው ተዋጉና ጠላቶቻቸውን አሸነፏቸው። ጦርነት የከፈቱት የአረብ ሀገሮች በኋላ እንደታየው የራሳቸውን ፍላጎት ለማስፈጸም እንጂ ፍልስጤማውያንን ቀዳሚ አጀንዳቸው አድርገውም አልነበረም። ከጦርነቱ በኋላ እስራኤል ተጨማሪ ቦታዎችን አገኘች። ግብጽ ጋዛን ወሰደች። ዮርዳኖስ ምስራቅ ኢየሩሳሌምንና ዌስት ባንክን ወሰደች። ፍልስጤማውያኑስ በገዛ ሀገራቸው በእስራኤልም በወዳጆቻችን በሚሏቸው አረብ ሀገሮችም ምድራቸው ተወሰደ፣ ተንሳፈፉ። በዛን ጊዜ 750 ሺህ የሚሆኑ ፍልስጤማውያን ጦርነቱንም ይዞታቸውንም በሌሎች ስለተያዘ ሰግተው ወደ ጎረቤት ሀገሮች ተሰደዱ። እስካሁንም ድረስ በአንዳንድ አካባቢዎች ላለፉት 75 ዓመታት በስደተኞች ካምፕ የሚኖሩ ፍልስጤማውያኖች አሉ። ከ10 ዓመታት በኋላ ግብጽና ዮርዳኖስ ሶሪያም ጭምር ግንባር ቀደም ሆነው ሌሎች አረብ ሀገሮች ከገንዘብ እስከ ወታደር ረድተው በእስራኤል ላይ ጦርነት ከፈቱ። ግን አልቀናቸውም። 6 ቀን በፈጀው ጦርነት ግብጽም ከጋዛ ዮርዳኖስም ከኢየሩሳሌምና ከዌስት ባንክ አባራ መላ ፓለስታይንን እስራኤል ተቆጣጠረች። በሰሜንም በኩል የጎላንን ከፍተኛ ቦታዎች ከሶሪያ ነጥቃ እጇ አደረገች። ፍልስጤማውያኑ በዚህም ጦርነት የባሰ ተጎጂዎች ሆኑ። በዌስት ባንክና በጋዛ ይኖሩ የነበሩት ፍልስጤማውያን ለስደት ሲዳረጉ እስራኤል በዌስት ባንክና በጋዛ በየሀገሩ የምትሰበስባቸው ዜጎች አሰፈረቻቸው። በእነዚህ ዓመታት የተገፉት ፍልስጤማውያን እጃቸውን አጣጥፈው አልተቀመጡም። እስራኤልን በማጥቃት ላይ የሚያተኩሩ ቡድኖችን አቋቋሙ። ከሁሉም ይልቅ በያሲር አረፋት የሚመራው የፍልስጤም ነጻ አውጪ ድርጅት ከአውሮፕላን በረራ እስከ ኦሎምፒክ መንደር እስከ ሰፈራ ቦታዎች ድረስ በእስራኤላውያንና በተቃዋሚዎቻቸው ላይ ጥቃት ሲፈጽም ቆየ። ለረጅም ዓመታት በቆየው ትግልም የመካከለኛው ምስራቅ ፖለቲካና ጸጥታ ሊረጋጋ አልቻለም።
ውድና የተከበራችሁ የወርልድ ትሩዝ ቤተሰቦች ለዛሬ ያቀረብንላችሁ ሁለተኛ ክፍል ይህንን ይመስላል። በቀጣይ የመጨረሻ ክፍሉን ይዤላችሁ እመጣለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። መልካም ጊዜ ይሁንላችሁ።